የ20,000 ኮይን ሽልማት የሚያሸልም ጥያቄ ይዤላችሁ እመጣለሁኝ። ኮሜንት ላይ ቀርሞ በመለሰ ነው ከቪዲዮ መጨረሻ ላይ ጥያቄውን እጠይቃለሁኝ። ቀርሞ የመለሰ 20,000 ኮይን ሽልማት ይኖረዋል ማለት ነው። ሰላም ውድ የተከበራችሁ ፋሚሊዎቼ እንዴት ናችሁ? ሁላችሁንም ባላችሁበት ሰላማችሁን ያብዛልኝ ብያለሁኝ። ያው እንደተለመደው ዛሬም በፓርት 3 ተመልሼላችኋለሁ። ዛሬ የምናየው ነገር ስለ ፕሮፋይላችን ስላሉ ነገሮች ማስተካከል ስላለብን ሴቲንጎች ሙሉ መረጃ ይዤላችሁ መጥቻለሁኝ። ቤቱን ሰብስክራይብ ያላረጋችሁ ሁላችሁም ቤቱን ሰብስክራይብ እያረጋችሁ፣ ሰብስክራይብ ደግሞ ያረጋችሁ ሁላችሁም ቪዲዮን ላይክ ጀምሩልኝ። የምለቃቸው ቪዲዮዎች ደግሞ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። በደንብ ተከታተሉኝ። እናም ዛሬ በተጨማሪ ላይክ እንደባለፈው የ20,000 ኮይን ሽልማት የሚያሸልም ጥያቄ ይዤላችሁ እመጣለሁኝ። ኮሜንት ላይ ቀርሞ በመለሰ ነው ከቪዲዮ መጨረሻ ላይ ጥያቄውን እጠይቃለሁኝ። ቀርሞ የመለሰ 20,000 ኮይን ሽልማት ይኖረዋል ማለት ነው። እና ወደ ርዕሴ ስመለስ ዛሬ ያው ይዤላችሁ የመጣሁት ስለ ፕሮፋይላችን ላይ ስላሉ ሴቲንጎች ነው። ማስተካከል ስላለብን ሴቲንጎች ነው። ምክንያቱም አካውንታችን ቢጠፋብን፣ ስልካችን ቢጠፋብን ማስተካከል ሀክ እንዳንደረግ ለብዙ ነገሮች ስለሚጠቅሙን ፕሮፋይላችን ይህን ርዕስ በደንብ ልትመለከቱትና ልታዩት ይገባል። ግዴታ የሆነ ቪዲዮ ነው። ምክንያቱም ወደፊት የሚፈጠረው አይታወቅምና በጣም ይጠቅማችኋልና በደንብ ተከታተሉት ቪዲዮውን ማለት ነው። እና ከምን እንጀምራለን? ከላይ ፎቶአችንን እንዴት መቀየር እንዳለብን ጀምሩ። ከዛ በኋላ ደግሞ ከፎቶአችን በኋላ ደግሞ እንዴት ኒክኔማችንን ስማችንን እንዴት መቀየር እንችላለን የሚለውን ከዛ በኋላ ደግሞ ያንን ከጨረስን በኋላ ወረድ ስንል ቪአይፒ የሚባል አለ። ስለ ቪአይፒ 4 አይነት ቪአይፒዎች አሉ። ኖርማል ቪአይፒ፣ ሱፐር ቪአይፒ፣ ዳይመንድ ቪአይፒ እና ኤስ ቪአይፒ የሚባሉ 4 ቪአይፒዎች አሉ። ምንድነው ጥቅማቸው የሚለውን ነገርም በደንብ እንመለከታለን እነሱንም። ከዛ ቪአይፒ ካየን በኋላ ወልዝ ሌቭል እና ላይቭ ስትሪም ሌቭል የሚባሉ አሉ። እነሱስ ምንድን ናቸው? ልዩነታቸውስ ምንድን ነው የሚለውን ነገር በደንብ በስክሪን ሪከርድ በታገዘ መልኩ እናያለን። ያንን ካየን በኋላ ደግሞ ስለ ኮይን እና ስለ ፖይንት የሚላለ ስለ ኮይን እና ስለ ፖይንት፣ ኮይን ምንድነው፣ ፖይንት ምንድነው የሚለውን ነገር በደንብ ትንትን አድርገን በስክሪን ሪከርድ በታገዘ መልኩ እናይና ከዛ በኋላ ያሉ ሴቲንጎችን ደግሞ በቀጣይ ፓርት በደንብ ማሳያችሁ ይሆናል። ይሄ ፓርት በጣም ጠቃሚ የሆነ ፓርት ስለሆነ በደንብ በጥሞና ልትከታተሉት ይገባል። አሁን የሰራሁላችሁ ስክሪን ሪከርድ ቪዲዮ አለ። እሱን በደንብ በጥሞና ተከታትለን እንመለስ። ከተመለስን በኋላ 20,000 ኮይን የሚያሸልመውን ጥያቄ እነግራችኋለሁ ማለት ነው። ወደ ቪዲዮ። ኦኬ ሶ በመጀመሪያ ፕሮፋይላችን ውስጥ ከገባን በኋላ ከላይ ያለው ስማችን ወር ፕሮፋይላችን ዝም ብለን ስንነካ በእንደዚህ አይነት መልኩ ያስከበናል። ከዛ የስክሪፕት ምልክት እሷን አንድ ጊዜ ነክተን ወደ ውስጥ እንገባለን ማለት ነው። ሶ በምታዩት መልኩ የራሳችንን ፕሮፋይል ኦር ዲቴል ውስጥ የራሳችን ፕሮፋይል የምናገኝበት ቦታ ነው። የመጀመሪያ ከላይ ያሉትን የምናያቸው እዚህ ጋር ፎቶአችን ማስተካከል፣ መቀየር፣ ቦታ ፖዚሽን መቀየር የምንችልበት አይነት ሁኔታ ነው ያለውና አንዱን መሰረዝ እንችላለን፣ አንዱን መተካት የምንችልበት አይነት ሁኔታ ነው። መቀየር ከፈለግን መቀየር አንድ ቦታ ከአንድ ቦታ እንደዚህ ኦርደር ኦር አሬንጅ ማድረግ ማስተካከል እንችላለን ማለት ነው። ስለ ፎቶአችን ባጭሩ ይሄን ይመስላል። አንዱ ስንነካ ያው አፕሎድ ማድረግ የሚችልበት አይነት ሁኔታ ነው። በጣም ቀላል ነው። ሌላ ደግሞ የምናየው ነገር ቢኖር ከታች በኩል ያሉት ኒክኔም፣ ጀንደር፣ ዴት፣ ኢትዮጵያ ያው ሀገራችን ያው ካንትሪ የሚያሳየንና ሰልፍ ኢንትሮዳክሽን የሚል አለ። ዲቴል ያው ስለነዚህ ማየት እንችላለን። ያው እንደምታዩት ምልክት የተደረጉባቸው ናቸውና ስለ ኒክኔም ኦር ስማችን አሁን ለምሳሌ መቀየር ከፈለግን
መቀየር ከፈለግን ምንድነው የምናደርገው ማለት ነው? የመጀመሪያው ኒክኔም ላይ እንነካለን። የመጀመሪያው ኒክኔም ላይ ነክተን ስንገባ እንደሚታያችሁ ከሆነ እዚህ ጋር መቀየር የምትችሉበት አይነት ቦታ ነው ያለውና የሚፈቅድላችሁ ባይዘው 2 ጊዜ ብቻ ነው እንድትቀይሩ የሚፈቅድላችሁ 2 ጊዜ ብቻ ነው። ለሶስተኛ ጊዜ መቀየር ከፈለጋችሁ 10000 ኮይን ያስከፍላችኋል። 10000 ኮይን ያስከፍላችኋል። እሱን ከፍላችሁ ነው የምትቀይሩት ማለት ነው። አሁን ወደ ኋላ ስንመለስ ምንድነው የምናገኘው? መጀመሪያ ታች ጋር የምናገኘው ነገር ቢኖር የኛ ፎሎወርስ እዚህ ጋር ፎሎወርስ ያደረግናቸው ከዛ ከላይ ያው የኛ ስማችን አይዲያችን አለ። ከታች ደግሞ ወልዝ ሌቭል ላይቭ ስትሪም ሌቭል አለ። ስለነዚህ ያው ዲቴል የምነግራችሁናል ታችኛው ቪዲዮ ላይ ኦር ከዚህ ቪዲዮ ትንሽ ለጥቀን የምናወራ ይሆናል ማለት ነው። ሶ ወልዝ ሌቭል እና ላይቭ ስትሪም ሌቭላችን በእነዚህ አይነት መልኩ በፐርሰንቴጅ ሁላ ማየት እንችላለን። ከታች ደግሞ ያለው ጊፍት ጋላሪ ነው። ጊፍት ጋላሪ ማለት የተሰጠን የጊፍት መጠኖች እና እንደ ጋላሪ መልኩ የሚቀመጥ ይሆናል። ሁለተኛው ደግሞ ፈን ክለብስ ነው። ፈን ክለብስ ስለሱ ዲቴል ወደ ውስጥ ማወራችሁናል። ሶስተኛው ደግሞ ፋን ራንክስ ነው። ፋን ራንክ ማለት ጊፍተሮች ናቸው። በአንደኛ በሁለተኛ በሶስተኛ ደረጃ የሚቀመጡ ጊፍተሮች ናቸው እና ይሄን ይመስላል። እሺ ወደታች ስንመለስ አሁን ስለ ላይቭ ስትሪም ማን ስለ ወልዝ ሌቭል እና ስለ ላይቭ ስትሪም ሌቭል ስናወራ ሌቭል የምትለው ታች ጋር አለችና እሷን ነክተን ስንገባ ዲቴል ስለ ወልዝ ሌቭል እና ላይቭ ስትሪም ማየት እንችላለን። ያው ኮይናችን በሰጠን ቁጥር ኮይን አሁን ሌቭላችን የምናሳድገው ኮይን በሰጠን ቁጥር ነው አይደል? ጊፍት በሰጠን ቁጥር ነው። ሶ እዚህ ጋር እንደምታዩት ሁኔታ ወልዝ ሌቭል የሚገናኘው ቀጥታ ከምንሰጠው ኮይን ጋር ነው ሌቭል 5 የምንገባበት ያው እንደምታዩት 66000 ነው። ላይቭ ስትሪም ደግሞ በተቃራኒ ደግሞ የሚያያዘው ከማን ጋር ነው? ከፖይንት ጋር። ይሄ ማለት ከሚሰጠን ጊፍት ጋር ነው ቀጥታ የሚያያዘው ማለት ነው። ፖይንት እና ላይቭ ስትሪም በጣም ተያያዥነት አለው። ከምንቀበለው ፖይንት ኦር ከምንቀበለው ጊፍት ጋር ነው የሚሆነው። 30% ተቆርጦ የቀረውን ኮይን ወደ ፖይንት ይቀየራል። ያን ነው መያዝ መቻል ያለብን ነገር ቢኖር። ከላይ ስንመለስ ደግሞ ውጭኛው ላይ ያሉት ያው እንደነገርኳችሁ ቅድም የኛ ፍሬንዶቻችን ፎሎ የተደረግናቸው ፎሎ ብቻ ያደረግናቸው ፎሎ ያደረጉና ቪዚተር የኛን አካውንት ቼክ ያደረጉ ገብተው ያዩት ናቸው የምናየው ማለት ነው እዚህ ቦታ ላይ የሚያሳየን። አሁን ለጥቀን ደግሞ ዲቴል የምናየው ስለምንድነው ከጠየቃችሁን ስለ ቪአይፒ ምንድነው? ቪአይፒ እንዴት ነው ልንገዛ የምንችለው የሚሉትን በደንብ አድርጌ የምናሳያችሁና ወደ ውስጥ ገብቼ ደግሞ ዲቴል አሳያችኋለሁ ማለት ነው። ኦኬ ቪአይፒ ያው ውስጥ ነክተን ከገባን በኋላ ይሄን የሚመስለው ቪአይፒ ያው ስንገባ 4 አይነት ቪአይፒዎች መጀመሪያ ማየት እንችላለን። 4 አይነት ቪአይፒዎች አሉ። ኖርማል ቪአይፒ፣ ሱፐር ቪአይፒ፣ ዳይመንድ ቪአይፒ እና የመጨረሻው ኤስ ቪአይፒ የሚባሉት ናቸው። ያው አንድ ባንድ እናያቸዋለን። ግን እዚህ ጋር እንድታውቁልኝ የሚፈልጉ ነገር ምንድነው? ቪአይፒ ጀስት ባጭሩ ጥቅም ከተያዘ ኦር ከተነገረ ቀጥታ ከፋይርወርክ ጋር ነው። ቀጥታ ከፋይርወርክ ጋር የተያዘ አይነት ጥቅም ነው ያለው። ኖርማልም ገዛ ነው፣ ዳይመንድም ገዛ፣ ሱፐርም ኤስም ገዛን በዋናነት ጥቅሙ ምን ጋር ነው የሚሆነው? ፋይርወርክ ጋር ነው። በተጨማሪ ራሱን ዲቴል የቻለ ጥቅሞች አሉ። እሱን ቀስ እያላችሁ የምታውቁት አይነት ይሆናል። ግን ቤዚክሊ ተጨማሪ ኮይን ኦር ያው ጀስት እንደ ፕሮፋይል ማወቅ ያለባችሁ ነገር ቢኖር እሱ ነው። ኖርማል ቪአይፒ ላይ መጀመሪያ እንዳያችሁት በየቀኑ የምታገኙት ጥቅም ቢኖር በመጀመሪያ 3500 ኮይን በየቀኑ ይሰጣቸዋል። ሱፐር ላይ ደግሞ 16000 ሲሆን ዳይመንድ ላይ ደግሞ 35000 ኮይን ነው። እና እዚህ ጋር ዳይመንድ ቪአይፒ ላይ ደግሞ በዋናነት ማየት ያለበት ነገር ምንድነው? ከኮይንም ከፋይርወርክ ውጪ ደግሞ የሚጠቅም ምንድነው? 16 ወንበር ፓርቲ 16 ወንበር ለመክፈትም ያግዘናል። ዳይመንድም ኤስቪአይፒም አንድ ተመሳሳይ የሆነ ጥቅም ነው ያሉት እና ያው ከዳይመንድ ጀምሮ የወንበር 16 ወንበር ለመክፈት በጣም የሚያግዘን ነገር ነው። ሶ አሁን ቪአይፒ ለመግዛት ልንገራችሁ መጀመሪያ የምታደርጉት ነገር ኦፕን ኖርማል ቪአይፒ የሚለውን ስትነኩ ያው ኮንፈርም ካላችሁት በኋላ ሄዳችሁ ቀጥ ብላችሁ 3500 የሚሰጣችሁናል። ግን ዲቴል ማወቅ ያለባችሁ ነገር ቢኖር በመጀመሪያ ያው እንደምታዩት ከሆነ 95000 ፐር መንዝ ነው። ለአንድ ወር የሚቆይ በ95000 ኮይን የሚገዛ ነው። ያንን ካሟላችሁ በኋላ ኮይን ነው በኮይን ነው የምትገዙት ማለት ነው። 95000 ኮይን ያው ገብታችሁ ያው የኮይን መጠን ምን ያክል እንደምጠይቃችሁ ምን ያክል ቀን እንደሚቆይ ማየቱ ለዲቴል ማለት ትችላላችሁ። ያው ኖርማል ቪአይፒ በ95000 የሚገዛ ይሆናል። እንደዚህ ዋጋቸውን ከፍ እያለ እስከ
ኤስቪአይፒ ድረስ የሚቀጥል ይሆናል ማለት ነው። ኤስቪአይፒ ድረስ የሚቀጥል ይሆናል። ይሄ ይመስላል። ከገዛችሁት በኋላ ኖርማል ቪአይፒ ብሎ ውጭ ላይ ይጽፍላችኋል። ከላይ ደግሞ እንደዚህ አይነት የሆነች ታግ ነገር ያመጣላችኋል። ታግ ነገር ከላይ ቪአይፒ የሚል ታግ ያመጣላችኋል። በእንደዚህ አይነት ሁኔታ ኖርማል ቪአይፒውን ኦር ቪአይፒ በቀጥታ መግዛት ይችላችኋል ማለት ነው። ኦኬ ጋይስ አሁን ደግሞ የምናየው ስለ ፖይንት እና ኮይን ነው። ስለ ኮይን ከኮይን ሲጀምርላችሁ ያው ኮይን ባጭሩ ያው የምንገባይበት እና የምንቀያየርበት ኤክስቼንጅ የምንፈጽምበት እቃዎች የምንገዙበት ኦር ያው ስቶር ላይ ፓርቱ ላይ ማሳያችሁ ይሆናል። ያው ስቶር ገብተን ብዙ ነገራቶች የምንገዛበት የምንቀያየርበት አይነት ነው። በዋናነት ጊፍት ለመስጠትም በቃ ለመቀበልም በኮይን አማካኝነት ነው። ሌላው ነገር ደግሞ ስለ ፖይንት ደግሞ ስንመጣ ፖይንት ያው ቀጥታ ብር ነው፣ ቀጥታ ዶላር ነው፣ ቀጥታ ዊዝድሮ የምናደርገው ነው። ቀጥታ እሱን አጠራቅመን ምንድነው የምናደርገው ወደ ብር ወደ ዶላር የምንቀይረው ይሆናል። ዊዝድሮ አደራረጉ አወጣጡን ለማወቅ ከፈለጋችሁ ባጭሩ ከገባችሁ በኋላ ፖይንትን ከነካችሁ በኋላ ዊዝድሮ ነው የሚለውን ስትነኩት ዲቴል ያሳያችኋል። አንድ ዊዝድሮ ነው የሚለውን ስነካ ዲቴል ያሳያችኋል ወደ ስንት ዶላር እንዳላችሁ በዚህ ብቻ ታዩታላችሁ። ከዛ በኋላ ከታች ሜቴድ የምትላለች አሁን በማክበት ቦታ ላይ ሜቴድ የምትላለች እሷን እናንተ ጋር ባዶ ስለሆነ ነክታችሁት ማየት ትችላላችሁ። ወር ደግሞ እንደዚህ ተሞላው አገናኝታችሁ ከሆነ ካሁን በፊት እዚህ ጋር የአራት ማዕዘን ቀስት ምልክት አለች። እሷን ነክታችሁ ዲቴል ማየት ትችላላችሁ። እዚህ ጋር እንደገባን ምን ይታያችኋል? ንግድ ባንክ አለ፣ ቴሌብር አለ፣ ባይናንስ አለ። ወደ እነዚህ አማካይነት መውጣት ሁላ እንችላለን። ዩኤስዲቲ ራሱ ላይ ጋር አለ። ባይንድ እያደረግን በእነዚህ አማካይነት ማውጣት ዊዝድሮ ማድረግ ቀጥ ብለን ወደ ራሳችን ማውጣት እንችላለን። እዚህ ጋር ግን ጨምሬ የምነግራችሁ ነገር ቢኖር ደስ የሚለው ወደ ቴሌብርና ወደ ንግድ ባንክ ማውጣት ስንፈልግ $1 141 ብር ነው። $1 141 ነው። 10000 ፖይንት ማለት $1 ስለሆነ $1 ሬት $141 አካባቢ ነው ማለት ነው። ስለዚህ ይሄን ይመስላል ዲቴል ስለ ዊዝድሮ ስለ ፖይንት እና ኮይን ይሄን ይመስላል። ያው ባጭሩ እንደነገርኳችሁ ነው። ፖይንት ዊዝድሮ ማድረጊያ ዊዝድሮ ማድረጊያ ፖይንታችን ዶላራችን ነው። ኮይን ደግሞ መገበያችን ኤክስቼንጅ ማድረጊያችን ነው። ያው ቤተሰቦቼ ስክሪን ሪከርድ ቪዲዮን እንደተመለከታችሁት ነው። በጣም ጠቃሚ የሆነ መረጃ ነው። ደጋግማችሁ ተመልከቱት፣ ይጠቅማችኋል። ማስተካከል ያለባችሁ ሴቲንጎች ናቸው። ከዛ በኋላ ሪዋርድ የሚል አለ። ከዛ ጀምሮ ያሉትን ሴቲንጎች ደግሞ በቀጣይ ፓርት በፓርት 4 አድርጌ እመለሳለሁኝ። በደንብ ልትከታተሏቸውና ልታዩዋቸው ይገባል። ከዚህም በኋላ ያለው ፓርት በጣም ተያያዥነት ስላላቸው አሁን የዛሬው ቪዲዮ እና የሚቀጥለው ቪዲዮ በደንብ ተመልከቷቸው። ወደ ጥያቄው ልግባ አይደለ? 20,000 ኮይን ወደ የሚያሸልመው ጥያቄ ልግባ። እሺ ጥያቄውም የሚሆነው ምንድነው? ዳይመንድ ቪአይፒ በምን ያህል ኮይን ነው የምንገዛው? ከገዛነውስ በኋላ በቀን ስንት ሺህ ኮይን ነው የሚሰጠን? ከዛ በኋላ ደግሞ በወር ምን ያህል ኮይን ያተርፈናል? እደግምላችኋለሁ። ዳይመንድ ቪአይፒ በምን ያህል ኮይን ነው የምንገዛው? ከዛ በኋላ በቀን ስንት ሺህ ኮይን ይሰጠናል? በወር ውስጥ ምን ያህል ኮይን ማትረፍ እንችላለን ነው ጥያቄው። ሶስቱንም ጥያቄ ኮሜንት ላይ ቀርሞ የመለሰ የ20,000 ኮይን ሽልማት ማግኘት ይችላል። አይዲያው እንደምትመለከቱት ነው። አይዲን ፖፖ ላይቭ ላይ መታችሁ ሰርች በማድረግ በውስጥ እኔን ማዋራት ትችላላችሁ። ያው የዛሬው ቪዲዮ እንደተመለከታችሁት ነው ቤተሰቦቼ። በቀጣይ ፓርት እስከምመለስ ድረስ ሁላችሁም ሰላም ሆኑልኝ ብያለሁ።